የጥምቀት በዓል በቸሃ ወረዳና በምድብር ከተማ በታላቅ መንፈሳዊ ሥርዓትና በሰላም ተከብሮ ውሏል። በዓሉም የሰላም፣ የፍቅር፣ የአንድነት መገለጫ ሆኖ ማለፉን የአካባቢው ማህበረሰቦችና አመራሮች፣ የሃይማኖት አባቶች ገልጸዋል። ያው የመጣሁት ከአዲስ አበባ ከቅድስት ልደታ ቤተክርስቲያን የዛው አገልጋይ ነኝ እና ትላንትና ያው ይሄ ፕሮግራም ለማዘጋጀት ከጀመርነው ያው ረጅም ጊዜ ነው። አሁን 3ኛ ዓመታችን ነው ስናከብር እና ትላንትና እኛ ሌሊት ተነስተን ነው የመጣነው። እዚህም ደግሞ ከመጣን በኋላ የነበረው አጠቃላይ የጸጥታ ሁኔታው እዚህም ያሉ ልጆች ደግሞ የአካባቢ ወጣቶችም በጉልበታቸው የሚችሉትን ሁሉ በማድረግ እናቶችም ምእመናን በሰላም ገብቶ በሰላም እንዲወጣ ደግሞ የጸጥታ አካላትም የተለያዩ መልእክቶችም አስተላልፈዋል። በአካባቢም ከጅብ መንጋጋርም ተያይዞ ያለው ነገር በጸጥታ ኃይል በኩል የተላለፈበት አግባብ አለ እና ትላንትና የነበረው ሁኔታ በጣም ደስ የሚል ነበረ። ዛሬም ደግሞ ያው ከጠዋት ጀምሮ ምእመኑ ያው ከጥምቀት አጠቃላይ ከትምህርታዊ ስርዓቱ እንዳለ ሆኖ አካባቢው ማህበረሰቡም ሁሉንም በሃይማኖት ባለየ መልኩ ምክንያቱም ጥምቀት ሲባል ያው የአደባባይ በዓል ነው። የአደባባይ በዓል እንደመሆኑ መጠን ሁሉም ወንድሞች እህቶች ለዚህ ክብረ በዓል መሳካት የሚችሉትን ሁሉ አድርገውልናል እና በሰላም በዚህ ሁኔታ በዓሉ እንድናከብር ለረዳን ለከተማውም አመራሮችም ለወረዳውም ባለሙያዎች ለሁሉም እያመሰገንኩኝ የተሳካ ፕሮግራም ነበረን የሚል ነገር ነው ያለኝ። አመሰግናለሁ። ናታኒም ዘርፉ ይባላል። ማህበረ ልደታ ለማርያም የምክትል ስራ አስኪያጅና ምክትል ሰብሳቢና ትምህርት ክፍል ነኝ። ጥምቀት ያው የአደባባይ በዓል እንደመሆኑ መጠን በደብራችን በቅድስት ልደታ ለማርያም ደብር በጣም በሚገርም ሁኔታ ተከብሯል። ትናንት ከ9 ሰዓት ጀምሮ እስካሁን ባለው መርሃ ግብር ሁሉም የአካባቢው ተወላጅ በተለይ የከተማው ተወላጅ የሆኑ ሙስሊም ወንድሞቻችን ሞተር ይዘው ሁሉ መንገድ እያጸዱ ሰው እያስተባበሩ ሲያስተባብሩልን አብረው ውለዋል። ክርስቲያኑም ያው ዛሬ የሆነ ነገር ገጥሞን በመሄዱ ምክንያት ትንሽ ሰው ቁጥር አንሶናል እንጂ ትናንት በደንብ ሰው ብዙ ነበረ። በዓሉ ደስ የሚል በዓል ነበረ። ለሚቀጥለው ዓመት እንግዲህ ከዚህ የበለጠ ተስፋፍተን እንድንገኝ አምላክ ይፍቀድልን። እናመሰግናለን።